ናችሁ የአንዱ አሬንጅመንት የጠላት ኃይል 200 ከሆነች ምን ሆነ ማለት ነው? 3 ለ1 ሆነ። ይሄ ምን ሆነ ማለት ነው? የጠላትን ተዝረክርኮና ተለይቶ የተቀመጠን የጠላትን አሃድ ለይቶ እንደ ፈሪዱላ አደባይቶ መምታታል። ከመቱ በኋላ መጥፋት። አንተ የት እንደሄድክ ያጠፍ መንፈስ ሁኑበት ነው አይደል የሚለው ዘመን። ምታችሁ ግዙፍ ይሁን እይታችሁ ሚስጥራዊ ይሁን መንፈስ ሁኑበት ነው የሚለው። መንፈስ ሁኑበት ማለት ነው ማይታይ ማይጨበት ማለት ነው። ምቱ ግን ይታያል የሚሞተው ኃይል ስለሚታይ የጠላትም ኃይል ግዙፍ ስለሆነ ማለት ነው። ስለዚህ የጠላትን የተመረጠ አሃድ ተዝረክርኮና ተለይቶ የተቀመጠን አሃድ ለይቶ በሰው ኃይል በልጦ ነው። በሰው ኃይል እንግዲህ በሰው ኃይል በብዛት ካየነው እኛ እናንሳለን። ግን ደግሞ ለይተህ ስትመታ ግን ያንተ ምን መሆን አለበት? መብለጥ መቻል አለበት። እነሱ 100 ከሆኑ አንተ 300 ኃይል ማሰማራት አለብን። ያንን 300 ኃይል ሙሉ በሙሉ ቅርጥፍ አድርጎ መብላት ማለት ያ ምን ይባላል? ዝሆኑን ብልት በብልት እንደበላው ቻይናዊ እኛም የጠላትን ኃይል ብልት በብልት ቅርጥፍ አድርጎ ለይቶ መብላት የሚችል ኃይል ማደራጀት መቻል ማለት አንዱ የሽምቅ ውጊያ ቴክኒክ ካዳበሩ መሪዎች የሚጠበቅ ስራ ነው ለማለት ያክል ነው። ምናልባት ተጨማሪዎች ካሉ በኋላ እመጣባቸዋለሁ። ከዛ ውጭ ግን የሽምቅ ውጊያን ባህሪዎች ከተረዳም በኋላ የምንታገለው ግን ማንን ነው ካልን ግን የአብይ አህመድን አገዛዝ ነው ወይንስ ስርዓቱን ነው የምንታገለው የሚለው ከሁላችሁም ምላሽ ማግኘት እፈልጋለሁ። እስኪ የአብይ አህመድን አገዛዝ ነው የምንታገለው ወይንስ ስርዓቱን ነው የምንታገለው የሚለውን እስኪ ምላሽ ቢሰጠኝ።